ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ በዓለም አቀፍ ፖለቲካ ውስጥ ትልቅ መነጋገሪያ ስለሆነው ጉዳይ ይዘንላችሁ ቀርበናል። ለብዙ ዓመታት የአሜሪካን ተጽዕኖ በመቋቋም የአብዮት ተምሳሌት ተብላ የምትጠራው ኪዩባ ዛሬ ታይቶ በማይታወቅ ከባድ አደጋ ውስጥ ወድቃለች። አገሪቱ ሙሉ በሙሉ በጨለማ ተውጣለች። ነዳጅ አልቋል፣ ህዝቡም ከፍተኛ ስጋት ላይ ነው። ይህ ሁሉ የሆነው ለምንድን ነው? ፕሬዚደንት ዶናልድ ትራምፕ በኪዩባ ላይ ያስቀመጧቸው 3 ቀጭን ትዕዛዞች ምንድን ናቸው? የሩሲያና የቻይና ሚናስ በዚህ ቀውስ ውስጥ ምንድን ነው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በአሁኑ ሰዓት ኪዩባ ውስጥ ያለው ሁኔታ እጅግ አስፈሪ ነው። ሀገሪቱ ከቬኔዙዌላ ታገኝ የነበረው የነዳጅ ድጎማ ሙሉ በሙሉ በመቆሙ የኃይል አቅርቦት ሽባ ሆኗል። እንደ መገናኛ ብዙሃን ዘገባ ከሆነ በአብዛኛው የኪዩባ ግዛቶች መብራት የሚመጣው በቀን ለ3 ሰዓታት ብቻ ነው። ይህ የኃይል መቆራረጥ በሆስፒታሎች፣ በኢንዱስትሪዎችና በንግድ ተቋማት ላይ ከፍተኛ ጉዳት እያደረሰ ይገኛል። ምግብ ማቀዝቀዣዎች ባለመስራታቸው ንብረት እየጠፉ ነው። ትራንስፖርት ቆሟል። ተማሪዎች ወደ ትምህርት ቤት መሄድ አልቻሉም። ሁኔታው እጅግ የከፋ ከመሆኑ የተነሳ የኪዩባ መንግስት ከዚህ በኋላ ወደ አገሬ የምትመጡ አውሮፕላኖች መመለሻ ነዳጅ ስለሌለኝ እንዳትመጡ የሚል አስደንጋጭ መግለጫ አውጥቷል። የኩባ መከራ መነሻው የቬኔዙዌላው ፕሬዝዳንት ኒኮላ ማዱሮ በአሜሪካ ቁጥጥር ስር መዋል ነው። ለብዙ አስርት ዓመታት ኪዩባ በቀን እስከ 57,000 በርሜል ነዳጅ በነፃ ወይም በዝቅተኛ ዋጋ ከቬኔዙዌላ ታገኝ ነበር። አሁን ግን ይህ የደም ስር ተቋርጧል። ፕሬዝዳንት ዶናልድ ትራምፕ በኪዩባ ላይ ያላቸው አቋም ግልጽ ነው። ኪዩባ ስትወድቅ ዝም ብለን እናያታለን ብለዋል። ትራምፕ ለሜክሲኮና ለሌሎች የኪዩባ ወዳጅ ሀገራት ጠንካራ ማስጠንቀቂያ ሰጥተዋል። ነዳጅ ጭና ወደ ኪዩባ የምትሄድ ማንኛውም መርከብ በአሜሪካ ኢላማ ውስጥ ትወድቃለች የሚለውን ትዕዛዛቸው ኩባን ከዓለም አቀፍ እርዳታ አግሏታል። ሩሲያና ቻይና እንኳን በትራምፕ ማስጠንቀቂያ ምክንያት እርዳታ ለማቅረብ ተቸግረዋል። አሜሪካ በኪዩባ ላይ የጣለችውን ማዕቀብ ለማንሳትና የነዳጅ አቅርቦቱ እንዲቀጥል 3 ዋና ዋና ቅድመ ሁኔታዎችን አስቀምጣለች። እነዚህ ሁኔታዎች የኪዩባን የፖለቲካ መዋቅር የሚቀይሩ ናቸው። የመጀመሪያው የፖለቲካ እስረኞች መፈታት ነው። በጁላይ 2021 በተደረገው ተቃውሞ የታሰሩትን ጨምሮ በሺዎች የሚቆጠሩ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ። ሁለተኛው ነፃ ምርጫና የካስትሮ ቤተሰብ መውረድ። የኮሙኒስት ፓርቲ ብቸኛ ተወዳዳሪነት አብቅቶ ባለብዙ ፓርቲ ምርጫ እንዲካሄድና የካስትሮ ቤተሰቦች ከስልጣን እንዲርቁ። ሶስተኛው የሩሲያና የቻይናን ጦር ማስወጣት ነው። ኩባ ለቻይና የሰላዮች ማከማቻ እና ለሩሲያ የጦር መርከቦች መሸሸጊያ መሆኗን በአስቸኳይ እንድታቆም። እነዚህን ካላደረጋችሁ ጠብ የሚል ነዳጅ አታገኙም ነው ያለው የትራምፕ አስተዳደር። ሁኔታው ወዴት ያምራል? ተንታኞች 3 እድሎችን ያስቀምጣሉ። አንደኛው የመንግስት መውደቅ ነው። ህዝቡ በረሃብና በጨለማ ተማድሮ ወደ አደባባይ ሊወጣ ይችላል። ሁለተኛው የጅምላ ስደት ነው። በሚሊዮን የሚቆጠሩ ኩባውያን ወደ አሜሪካ፣ ፍሎሪዳ ሊሰደዱ ይችላሉ። ሶስተኛው ደግሞ ሩሲያና ቻይና ጣልቃ በመግባት ዓለም አቀፍ ቀውስ ሊፈጠር ይችላል። አሁን ባለው መረጃ መሰረት ሩሲያ ዜጎቿን ከኩባ ለማስወጣት ወታደራዊ አውሮፕላኖችን መላክ ጀምራለች። አሜሪካም ዜጎቿ በአስቸኳይ ኩባን ለቀው እንዲወጡ አሳስባለች። ይህ የሚያሳየው ነገሮች ከቁጥጥር ውጭ ሊወጡ እንደሚችሉ ነው። ክቡራትና ክቡራን፣ የኩባ ዕጣ ፈንታ አሁን በሁለት ነገሮች ላይ ተንጠልጥሏል። በትራምፕ ጥብቅ ፖሊሲና በኩባ መንግስት ውሳኔ። ኩባ ለአሜሪካ እጅ ትሰጥ ይሆን ወይስ ወደ በለጠ ቀውስ ታምራለች? እናንተስ ምን ትላላችሁ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።